ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራው ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ተይዛለች። ማወቅ አለባቸው፣ መረዳት አለባቸው። አዲስ አበባ ትመስል ነው በአሁኑ ሰዓት። በኋላ አልሰማንም አላየንም እንዳትሉ። ምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። ምንድነው የማህበር ለራሱ እየተደራጀ ነው ያለው። ቤተ ክርስቲያናትን ሊከፍል እየተደራጀ ነው ያለው።